ብዙ ሰው ጂም ገብቶ ለውጥ ለማየት አይቸገርም። በቀላሉ ጡንቻ መገንባት ሊችል ይችላል፣ የሰውነት ክብደቱንም ይቀንሳል። ነገር ግን መጨረሻ ላይ አለቅም የሚሉ ስቶበርን ተብሎ የሚጠሩ የፋት አይነቶች አሉ። እነዚህም በተለምዶ እምብርት ስር እንዲሁም ደረት አካባቢ አንዳንዴም ጀርባ ላይ አንገት ላይ ይገኛሉ። እነዚህን ስቦች ሉዝ እንድታረጉ የሚረዷችሁን እንቅስቃሴዎች ዛሬ እናያለን። ስለዚህ ጂም ገብታችሁ እነዚህን የምነግራችሁን 6 እንቅስቃሴዎች ቢያንስ አንዱን ሳሰሩ እንዳትወጡ። እውነታው ይሄ ነው። ብዙ ሰዎች እንዴት ስፖርት መስራት እንዳለባቸው ወይንም እንዴት አመጋገባቸው እንዴት ማስተካከል እንዳለባቸው ሳያውቁ ቀርተው አይደለም። እነዚህን መጨረሻ ላይ ስፔሻሊ ደግሞ እምብርት ስርና ደረት አካባቢ ብዙ ሰዎችን የሚያሰለቸው ወይንም ሰውነታቸው ሙሉ ለሙሉ ቅርጹ ሊያዩ ተቃርበው ግን በእነዚህ ፋቶች ምክንያት እንደለባቸው ወይም ሰውነታቸው ሊን የማይሆነው ሰውነታችሁ እንቅስቃሴ ሰርታችሁ ልክ እነዛን ፋቶች በርን ለማድረግ ሬዲ በሚሆንበት ሰዓት አቋርጧችሁ ስለምትወጡ ነው። ስለዚህ አሁን የምናያቸው እነዚህን 6 እንቅስቃሴዎች የምታደርጉ ከሆነ ሊን ትሆናላችሁ። ስለዚህ ወደ እንቅስቃሴዎቹ በመጀመሪያ የምናየው ስቴር ማስተር ነው ወይንም ደረጃ መውጣት። ጂም ውስጥ ከሚደረጉ እንቅስቃሴዎች ሊን እንድትሆኑ ከሚረዷችሁ የእንቅስቃሴ አይነቶች ውስጥ አንድ እንቅስቃሴ ሪኮመንድ አድርግ ብባል ሪኮመንድ የማደርጋችሁ ስቴር ማስተር ነው። ለምን? የሰውነታችሁን ክብደት በሙሉ ከግራቪቲ በተቃራኒ አቅጣጫ ነው በእያንዳንዱ ስቴፕ የምትገፉት ወይንም ሙሉ የሰውነት ክብደታችሁን ተሸክማችሁ በእያንዳንዱ ስቴፕ የማንቀሳቀስን ኦፕሽን ይሰጣችኋል። ይህም የሚሆነው ከሌሎች እንቅስቃሴዎች በተሻለ የጆይንት ጫናን የመቀነስ አቅም አለው። ይህም በአጭር ጊዜ እጅግ ብዙ ካሎሪ በርን የምታደርጉበትን አማራጭ ይሰጣችኋል። ለብዙ ሰዎች ስቴር ማስተር ላይ ከ20 እስከ 30 ደቂቃ ብቻ በመቆየት ከ200 እስከ 400 ካሎሪ በርን ያደርጋሉ። ይሄ እንደ ሰውነታቸው የሰውነት ክብደትና እንደሚሄዱበት ኢንቴንሲቲ ተወስኖ ስቴር ማስተርን ተመራጭ የሚያደርገው የልብ ምታችሁ ተመሳሳይ በሆነ ኢንቴንሲቲ ነው የሚሄደው። ይህም ሰውነታችሁ ፋትን በርን ለማድረግ የሚመቸው ሁኔታ ላይ ለረጅም ጊዜ መቆየት ይችላል። በዚህም የተነሳ እነዛን ስቶበርን ፋቶች ሉዝ ማድረግ ትችላላችሁ። እንዲሁም ስቴር ማስተር ፖስቴሪየር ቼን ላይ የራሱ የሆነ ጠቀሜታ አለው። የመቀመጫ ጡንቻን፣ ከእግር ጀርባ የሚገኝ የሃምስትሪንግ ጡንቻን፣ የባት ወይም የካፍ ጡንቻን በትክክል ማሰራት ይችላል። እንዲሁም ብዙ ቦዲ ቢልደሮች ስቴር ማስተርን እንቅስቃሴ ከሰሩ በኋላ ይጠቀሙታል። ይህም በቀላሉ ሽሬድ ወይንም የሰውነት ቅርጻቸውን ለማሳየት ስለሚረዳቸው ነው። እኔም ለረጅም ጊዜ የሰውነት ቅርጽ በመወዳደር ሰዓት ስቴር ማስተርን ዋነኛ መንገድ ነበር ፋት ሉዝ ለማድረግ። በዛም ጥሩ የሆነ ውጤት አይቼበታለሁ። ስቴር ማስተርን በምትሰሩበት ሰዓት ልብ ማለት ያለባችሁ እንቅስቃሴ ከጨረሳችሁ በኋላ ነው መሆን ያለበት። አፐር ባዲ ከሰራችሁ በኋላ ወይም ሄቪ ሌግ ሴሽን ካደረጋችሁ በኋላ ስቴር ማስተር ላይ ከ20 እስከ 30 ደቂቃ ፍጥነቱን ከ4 እስከ 7 ታደርጉታላችሁ። ይህም ጥሩ ፋት ሎዝ የማድረጊያ ዞን ይባላል። ጂማችሁ ውስጥ ስቴር ማስተር ከሌለ ወይንም ጂም መሄድ የማትችሉ ከሆነና ቤት ውስጥ የምትሰሩ ከሆነ ሲምፕሊ ደረጃ መጠቀም ትችላላችሁ። ሰውነታችሁ ልዩነቱን መለየት አይችልም። ማሽን ይሁን የምትሰሩበት ወይንም ትክክለኛ ደረጃ መውጣትና መውረዳችሁን መለየት ስለማይችል በዚህ መንገድ መተካት ትችላላችሁ። ሁለተኛ ላይ የምናገኘው ሩጫን ነው። ሩጫ አሁን አንደርሬትድ እየሆነ መጥቷል። ብዙ ሰዎች አይጠቀሙትም። ነገር ግን ካሎሪ በርን በማድረግ ቁጥር 1 ነው። አንድ 80 ኪሎ ግራም የሆነ ሰው በአንድ ሰዓት ሩጫ ውስጥ ከ600 እስከ 900 ካሎሪ በርን ሊያደርግ ይችላል። ስለዚህ ሩጫን የምትጠቀሙበት ስትራቴጂክ መንገድ ነው ልዩነቱ እንጂ ሩጫ አሁንም ቢሆን ስቶበርን ፋቶችን ሉዝ ለማድረግ እጅግ በጣም ይረዳል። እንዲሁም ሩጫ VO2 ማክስን ለመጨመር፣ የልብ ጤንነትን ለመጠበቅ፣ ወርክ ካፓሲቲን ለማሳደግ፣ ለአጠቃላይ የሰውነት ኮንዲሽኒንግ ይረዳል። ነገር ግን ብዙ ሰዎች የሚሳሳቱት ስህተት ይሄ ነው። ሩጫን እንደ ዋነኛ መንገድ ብቻ ይጠቀሙታል። ስለዚህ ብዙ ጊዜ አዘውትሮ ይሮጣሉ። በዚህም የሰውነት ክብደታቸው ይቀንሳል። ነገር ግን የሚፈልጉትን የሰውነት ሼፕ ማምጣት አይችሉም። ስለዚህ ሩጫን ከዌይት ትሬኒንግ ጋር ወይንም ክብደት ከማንሳት ጋር ኮምባይን ማድረግ ይኖርባቸዋል። በትክክል ክብደት የምትሰሩባቸው ቀናቶች ሊኖሩ ይገባል። እንዲሁም የምትሮጡባቸው ቀናቶች ሊኖሩ ይገባል። እነዚህ አንድ ላይ ኮምባይን በሚሆኑበት ሰዓት መስል ሎስ ወይንም የጡንቻ ማጣት ወይንም ሼፓችሁ እንዳይበላሽ ይረዳችኋል። አንድ ሰው በሩጫ የሰውነት ሼፑን ማስተካከል የሚፈልግ ከሆነ ሩጫ የሚረዳው ፋቶቹን ሉዝ እንዲያደርጉ ነው እንጂ የሰውነት ሼፑን ኪፕ ለማድረግ ወይንም ያንን የሚያምር ወይንም የሚፈልገውን ቢውልድ ለማምጣት ስቲል ሬዚስታንስ ትሬኒንግ ያስፈልጋል። እንዲሁም መጠንቀቅ ያለባችሁ በካሎሪክ ዴፊሲት ሰዓት ሩጫን ማብዛት ላልተፈለገና እጅግ ፈጣን ወይንም ጤናማ ላልሆነ ዌይት ሎስ ያጋልጣል። እንዲሁም መስል ሎስ ይገጥማቸዋል። ሶስተኛ ላይ የምናገኛቸው ቦዲ ዌይት ኮንዲሽኒንግ እንደ በርፒ የመሳሰሉ እንቅስቃሴዎችን ነው። በርፒና ቦዲ ዌይት ኮንዲሽኒንግ ልዩ የሚያደርጋቸው በጣም በአጭር ሰዓት ውስጥ ማክሲመም የሆነ ሪዛልት ወይንም
ትልቅ ውጤት ማየት የምትፈልጉ ከሆነ ቦዲ ዌይት ኮንዲሽኒንግ ሰርኪዩቶች እጅግ ተመራጭና ውጤታማ ናቸው። እነዚህ እንቅስቃሴዎች እንደ በርፒ፣ ሃይኒ፣ ማውንቴን ክላይምበር፣ ጃምፕ ስኳት፣ ጃምፒንግ ለንጅ እነዚህ እንቅስቃሴዎች በአንድ ጊዜ ብዙ የሰውነት ጡንቻዎችን ይጠቀማሉ። በዚህም ኮንዲሽን ለመሆን ወይንም እነዛን ስቶበርን ፋቶች ሉዝ ለማድረግ ጥሩ መንገድ ናቸው። ሳይንሱ የሚነግረን አንድ እንቅስቃሴ በአንድ ጊዜ እጅግ ብዙ የሰውነት ወይንም ብዙ የጡንቻ ክፍሎችን መጠቀም ቻለ ማለት ሰውነታችሁ የሚፈልገው የኦክሲጅን መጠን ትልቅ ይሆናል። በዚህም የተነሳ ሰውነታችሁ ኤቭሪ ቢት ኦፍ ፋት በርን ለማድረግ ዝግጁ ይሆናል። እንዲሁም እነዚህ እንቅስቃሴዎች ፖስት ወርክአውት ኦክሲጅን ኮንሰፕሽንን ይጨምራሉ። ይህም በተለምዶ አፍተር በርን ተብሎ ይታወቃል። እንቅስቃሴ ከጨረሳችሁ በኋላ ሰውነታችሁ ፋት በርን ማድረግ ይቀጥላል እንደማለት ነው። ጥናቶች የሚያሳዩት ሃይ ኢንቴንሲቲ ኢንተርቫል ትሬኒንጎች ወይንም እንቅስቃሴ ትሰራላችሁ፣ የተወሰነ ሰከንድ ታርፋላችሁ፣ መልሳችሁ ትንቀሳቀሳላችሁ፣ የተወሰነ ሰከንድ ታርፋላችሁ። እንደዚህ አድርጋችሁ በምትሰሩበት ሰዓት እንቅስቃሴ እንኳን ሰርታችሁ ሰውነታችሁ በርን ማድረጉን ወይንም ይሄ አፍተር በርን ተብሎ የሚጠራው እንደዚህ አይነት ኢፌክቶች ሰውነታችሁ ላይ በማምጣታቸው የተነሳ ውጤታቸው ትልቅ ነው። ለዚህም ነው ብዙ አትሌቶች እንደዚህ አይነት የኮንዲሽኒንግ መንገዶችን የሚወዱት። ይህም ለምሳሌ ለ30 ሰከንድ ያላችሁን አቅም አውጥታችሁ ትሰራላችሁ፣ መልሳችሁ ለ30 ሰከንድ ታርፋላችሁ። ድጋሜ ለ30 ሰከንድ ያላችሁን አቅም አውጥታችሁ ትሰራላችሁ፣ መልሳችሁ ለ30 ሰከንድ ታርፋላችሁ። ይሄን ከ10 እስከ 15 ዙር በመስራት በእንደዚህ አይነት መንገድ መስራት ትችላላችሁ። አራተኛ ላይ የምናገኘው ኢንክላይን ወክ ወይንም መሮጫ ማሽን ላይ መሮጫውን ዳገት ላይ አድርጋችሁ የምትሰሯቸው ከእንቅስቃሴ በኋላ የሚዘወተሩ የካርዲዮ አይነቶች ናቸው። እነዚህ እንቅስቃሴዎች አሁን ላይ ኮመንሊ በጣም ሰዎች ያውቋቸው ወይንም ብዙ ጂም ላይ ሰዎች ይህን እንቅስቃሴ ሲያደርጉ ልታዩ ትችላላችሁ። ኢንክላይን ወክ ከሌሎቹ እንቅስቃሴዎች ተመራጭ የሚያደርገው ሪከቨሪ ታይሙ ትልቅ ነው። ስቲል ሰውነታችሁ ላይ የሚያስፈልገውን ፋቲግ መፍጠር ይችላሉ፣ ነገር ግን መልሳችሁ ሪከቨር ማድረግ ትችላላችሁ። ለዚህ ነው ቦዲ ቢልደሮች ለረጅም ጊዜ ኢንክላይን ወኮችን ከስቴር ማስተር በተጨማሪ የሚጠቀሙት። የሚያስፈልገውን ጫና ሰውነታችሁ ላይ ከፈጠሩ በኋላ መልሳችሁ በነጋታው ለመስራት አሰልቺ ወይንም ደግሞ አድካሚ አይደሉም። ሰውነታችሁ በቀላሉ ሪከቨር ማድረግ ከቻለ ከአንድ እንቅስቃሴ ያንን እንቅስቃሴ ቶታሊ ተመራጭ ያደርገዋል። ይህን እንቅስቃሴ በምትሰሩ ሰዓት ዳገቱን 10% እስከ 15% ጋፕ ውስጥ ታደርጉታላችሁ። ፍጥነቱን ደግሞ ከ3 እስከ 3.5 እስከ 4 ባለው ታደርጉታላችሁ። ፍጥነቱን ከዚህ በላይ የምትጨምሩት ከሆነ ሰውነታችሁ ፋት ሎዝ ለማድረግ የሚፈልገውን ዞን ስለሚያልፍ ቀጥታ ያ እንቅስቃሴ ወደ ኮንዲሽኒንግ ወይም ደግሞ የካርዲዮ ቫስኩላር ሄልዝን ኢምፕሩቭ ለማድረግ ብቻ ይጠቅማችኋል። እናንተ ታርጌታችሁ ፋትን በርን ማድረግ ከሆነ ኢንቴንሲቲው ፋት በርንን ሉዝ ለማድረግ እስከሚሆንበት ድረስ ብቻ ነው ማድረግ የሚኖርባችሁ። ስለዚህ ፍጥነቱን ከ3 እስከ 4 ድረስ ብቻ አድርጉት። ኢንክላይን ወክን ሁሌም እንቅስቃሴ ከጨረሳችሁ በኋላ ነው ማድረግ ያለባችሁ። ታርጌት ማድረግ ያለባችሁም ከ20 እስከ 40 ደቂቃ ለመስራት ነው። አምስተኛ ላይ የምናገኘው ገመድ ዝላይ ነው። ቦክሰኞች ብዙ ጊዜ ሊን ናቸው ወይንም ሰውነታቸው ብዙም ፋት የለውም፣ የሚያምር ቅርጽ ያለው ሰውነት አላቸው። ለምን ብላችሁ ጠይቃችሁ ታውቃላችሁ? ቦክሰኞች አዘውትረው ገመድ ይዘላሉ። በጥሩ ኢንቴንሲቲ 10 ደቂቃ ገመድ የምዘሉ ከሆነ ልክ 1 ሰዓት ሮጣችሁ የምታቃጥሉትን የካሎሪ መጠን ማቃጠል ትችላላችሁ። እንዲሁም ገመድ መዝለል ሌሎች ጥቅሞች አሉት። ሪትምን ያስተካክላል፣ ኮኦርዲኔሽንን። ለዛ ነው ቦክሰኞች አዘውትረው ገመድ የሚዘሉት። ፉት ስፒድን እንዲሁም የባት ወይንም የካፍ ጡንቻን ኢንዱራንስ ማሳደግ ትችላላችሁ። በተጨማሪም ለካርዲዮቫስኩላር ሄልዝ ገመድ መዝለል ብዙ ጥቅም አለው። ገመድ መዝለልን እንደወደው የሚያደርገኝ ፖርተብል በመሆኑ ምክንያት ነው። በዚህም የተነሳ በተፈልጉ ጂም ውስጥ በተፈልጉ ቤታችሁ ውስጥ ኤኒዌር ገመድ መዝለል ትችላላችሁ። ይህም ከሌሎች የካርዲዮ አይነቶች ተመራጭ ያደርገዋል። እንዲሁም በአጭር ጊዜ ውስጥ ብዙ ካሎሪ በርን እንድታደርጉ ስለሚረዳችሁ ታይምንም ማኔጅ ለማድረግ ተመራጭ ነው ገመድ መዝለል። ጀማሪ ከሆናችሁ ስለ ገመድ የምትዘሉበትን ፍጥነት አታስቡ። ፎከስ ማድረግ ያለባችሁ ሪትሙ ላይ ነው። ገመድ በምትዘሉ ሰዓት 10 ባይቆራረጥ ይመከራል። ተመሳሳይ የሆነ ሪትም መርጣችሁ በምትችሉበት ፍጥነት ገመድ የምትዘሉ ከሆነ ሰውነታችሁ እነዛን ስቶበርን ፋቶች በቀላሉ በርን ማድረግ ይችላል። እንዲሁም ከ5 እስከ 10 ደቂቃ ታርጌት አድርጋችሁ በየዕለቱ ይህን መስራት የምትችሉ ከሆነ ትልቅ ልዩነት ማምጣት ይችላል። ስድስተኛ ላይና በስተመጨረሻ የምናገኘው ደ ኪንግ ኦፍ ፋት ሎስ ወይንም የፋት ሉዝ የማድረግ ንጉስ ተብሎ የሚጠራውን የካርዲዮ አይነት ነው የምነግራችሁ። ይህን ከመንገሬ በፊት እኔ እንዳሰራችሁ ኦንላይን ኮች እንዳደረጋችሁ የምፈልጉ ከሆነ መጨረሻ ላይ ስለ ኦንላይን ኮቺንግ በደንብ ዲስክሪፕሽን ነገራችኋለሁ። ነገር ግን እዚህ ታች ላይ በምታያቸው አድራሻዎች ኦንላይን ኮቺንግ የሚል መልእክት ልካችሁልኝ የኔን ኦንላይን ኮቺንግ መመዝገብ ትችላላችሁ። እዚህ ስክሪን ላይ እንደምታዩት
በተለያየ የፓኬጅ አማራጭ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ብዙ ሰዎች ችላ የሚሉት ነገር ግን ፋት በርን በማድረግ ስፔሻሊ ደግሞ ስቶበርን ፋትን በርን በማድረግ ምንም የትኛውም አይነት ካርዲዮ ብትሰሩ አቻ የማይገኝለት ዴይሊ ስቴፕ ወይንም ዎኪንግ መራመድ። እነዚህ የካርዲዮ አይነቶች ስቶበርን ፋትን በርን ለማድረግ ተመራጭ ናቸው። ልብ ማለት ያለባችሁ ሰውነታችሁ ካሎሪ በርን የሚያደርገው ጂም ውስጥ ብቻ አይደለም። ቀኑን ሙሉ ሰውነታችሁ ካሎሪ በርን ያደርጋል። ስለዚህ አንድ ብልጥ ሰው ታርጌት የሚያደርገው ጂም ውስጥ 40 እና 45 ወይንም 1 ሰዓት በቃ ሰራችሁ ከተባለ 2 ሰዓት የምትቆዩትን በ12 ሰዓት በ16 ሰዓት በእንደዚህ አይነት ከጂም ውጪ ባላችሁ ሰፊ የታይም ፔሪዮዶች ውስጥ በርን የምታደርጉትን ካሎሪ ነው ትልቁን ቦታ የሚይዘው። ስለዚህ አንድ ሰው ታርጌት ማድረግ ያለበት ጂም ላይ ከሚያደርገው እንቅስቃሴ በተጨማሪ ከጂም ውጪ እንዴት አድርጌ ብዙ ካሎሪ በርን ማድረግ እችላለሁ የሚለው ላይ ነው ትኩረት ማድረግ ያለበት። እነዚህ ናን ኤክሰርሳይዝ አክቲቪቲ ቴርሞጄኒክ ወይንም ኒት ተብለው ይጠራሉ። ጥናቶች እንደሚያሳዩት ከሆነ እነዚህ ኒት ናን ኤክሰርሳይዝ አክቲቪቲ ቴርሞጄኒክ ተብለው የሚጠሩት ዴይሊ ስቴፕ ወይንም መራመድ ከጂም ውጪ የምታደርጉት እንቅስቃሴዎች ከአንድ ሰው ወደ ሌላ ሰው እስከ 1000 የካሎሪ በርን የማድረግ ዲፍረንስ ያመጣሉ። ይህም ካሉት እንቅስቃሴዎች ከምታደርጓቸው እንቅስቃሴዎች በሙሉ ፋት በርን ለማድረግ ወይንም ሊን ለመሆን ትልቅ ፋክተሮች ናቸው። ዴይሊ ስቴፕ በቀን ምን ያክል ካሎሪ በርን እንደሚያደርግ እንድታውቁ በቁጥር አስደግፌ ልንገራችሁ። ሰውነታችሁ በቀን ውስጥ የሚፈልገው የካሎሪ መጠን TDEE ተብሎ ይጠራል። ይህም ቶታል ዴይሊ ኢነርጂ ኤክስፔንዲቸር እንደማለት ነው። ስለዚህ አንድ ሰው በቀን ውስጥ የቲዲኢ መጠን ወይም በቀን የሚፈልገው የካሎሪ መጠን 2800 ቢሆን በዚህ ውስጥ በቀን ውስጥ መራመድ ምን ያክል ካሎሪ በርን የሚያደርግ ይመስላችኋል? በሚገርም ሁኔታ በቀን ውስጥ የምታደርጉት እንቅስቃሴ ወይም መራመድ መንቀሳቀስ 30%ን መጠቀም ይችላል። ከጂም ጋር ስናነጻጽረው ጂም ውስጥ የምታቃጥሉት የካሎሪ መጠን 15% ነው የሚሸፍነው። ነገር ግን ከጂም ውጪ ግን ብትራመዱና ወክ ብታረጉ 30% ድረስ ከአጠቃላይ በቀን ውስጥ ከምትጠቀሙት የካሎሪ መጠን በርን ማድረግ ትችላላችሁ። ኦልሞስት በእጥፍ ይበልጣል። ሌሎችንም የካሎሪ ኮንሰፕሽኖች በቁጥር እንያቸው። በቀን ውስጥ ከምትጠቀሙት አጠቃላይ ካሎሪ BMR ባዛል ሜታቦሊክ ሬት 70%ን ያቃጥላል። እንዲሁም ዴይሊ ሙቭመንት ወይንም መራመድ ብለን አሁን እያየነው ያለነው ኒት 30%ን ያቃጥላል። እንዲሁም ጂም ውስጥ የምታደርጉት እንቅስቃሴ 15%ን ያቃጥላል። በስተመጨረሻም ሰውነታችሁ የምትመገቡትን ምግብ ዳይጀስት ለማድረግ 10%ን ያቃጥላል። እነዚህ አጠቃላይ አሁን ያየናቸው ሰው በቀን ውስጥ የሚወስደውን የካሎሪ መጠን የሚከፋፈሉት የኢነርጂ አይነቶች ናቸው። ስለዚህ ትልቁን ድርሻ የሚወስደው በእንቅስቃሴ ደረጃ ከጂም ውጪ የምታደርጉት እንቅስቃሴ ነው። ለዚህ ነው ፓርክ ውስጥ ወክ ማድረግ፣ በእግር ብዙ ቦታ መሄድ፣ መንቀሳቀስ፣ ቤት ውስጥ ስራ መስራት፣ ማጽዳት ሊሆን ይችላል፣ ብዙ ስራዎችን መስራት እንዲሁም እንደ ሪፈረንስ ብዙ ጊዜ የድሮን ጄኔሬሽን በምታዩ ሰዓት እጅግ አክቲቭ ስለሚሆኑ ሰውነታቸው ሊን ነው። ስለዚህ አክቲቭ ሆናችሁ ማለት ሊን ትሆናላችሁ። ስለዚህ ዴይሊ ስቴፓችሁን ከ8000 እስከ 12000 ማድረስ አለባችሁ። ወክ ማድረግ ፍላሺ ወይንም የሚያጓጓ አይነት ስፖርት አይደለም፣ ነገር ግን ይሰራል። ለዛም ነው ዲፍረንስ የሚያመጣው። በስተመጨረሻም ልብ ማለት ያለባችሁ እነዚህ ያየናቸውን 6 እንቅስቃሴዎች በምታደርጉ ሰዓት እነዚህ ፋትን ነው በርን ማድረግ የሚችሉት እንጂ የሰውነታችሁን ፍሬም ወይም ጡንቻችሁን መገንባት ስለማይችሉ ጂም ውስጥ ገብታችሁ ክብደት መስራት ይኖርባቸዋል። ስፔሻሊ ደግሞ በእድሜ ተለቅ የሚሉ ሰዎች ፋት በርን ለማድረግ በሚሞክሩ ሰዓት እጅግ በፍጥነት ስለሆነ መስል ሉዝ የሚያደርጉት ለተጓዳኝ ጉዳቶች ይጋለጣሉ። ወይንም አጠቃላይ የሰውነት መዛል ፋቲግ ይገጥማቸውና ከጂም ውጪ ባለው ህይወታቸው ላይ ተጨማሪ ጫናና አላስፈላጊ ድካም ያመጣባቸዋል። ይህም እንደ ብሬን ፎግ፣ እንቅልፍ ማለት የአጥንት መሳሳትን ጨምሮ ስለሚያመጣ ሬዚስታንስ ትሬኒንግ ወይንም ጂም ገብታችሁ የተወሰነ ደቂቃ ክብደት ማንሳት ይኖርባችኋል። በዚህም ሰውነታችሁ የተስተካከለ ቅርጽ ይዞ በእነዚህ ካርዲዮች ሆድና አላስፈላጊ ስቦችን ብቻ በርን ታደርጋላችሁ። መጨረሻ ላይ የሚያምር ተክለ ሰውነት ይኖራችኋል። ፋይናል ቲፕስ እነዚህ በዚህ መንገድ መንቀሳቀስ ከቻላችሁ አመጋገባችሁን ሃይ ፕሮቲን ዳይት ማድረግ ይኖርባችኋል። የፕሮቲን ቴርሞጄኒክ ኢፌክት ከፍተኛ ነው። ቅድም ካየናቸው ውስጥ ሰውነታችሁ ምግብን ዳይጀስት ለማድረግ እስከ 10% ከአጠቃላይ የቀን ካሎሪዎች ውስጥ የሚጠቀም ከሆነ በቴርሞጄኒክ ኢፌክት ፕሮቲኖች
ከሌሎች ምግቦቹ ከፍተኛ ስለሆኑ ሰውነታችሁ ፕሮቲንን ለመፍጨት ብቻ ተጨማሪ ጉልበት ያወጣል። ይሄም ሌላ ቦነስ ይሆናችኋል፣ ተጨማሪ ካሎሪ በርን ለማድረግ። እንዲሁም ፕሮቲን ማብዛት እንቅስቃሴ በምትሰሩ ሰዓት ሰውነታችሁ ፋትን ሉዝ አድርጎ የሰውነት ቅርጻችሁ እንዳይበላሽ አሚኖ አሲዶችን ስለሚፈልግ እንቅስቃሴ የምትሰሩ ከሆነ በቂ ፕሮቲን መመገብ ይኖርባችኋል። በ1 ኪሎ እስከ 2 ግራም ፕሮቲን መጠቀም አለባችሁ። እንዲሁም ይሄ ሁሉ እንቅስቃሴ በምታደርጉ ሰዓት የአቅም መቀነስ ሊኖር ስለሚችል ክሬቲን ሞኖሃይድሬት ተጨማሪ አቅምን ይፈጥርላችኋል። ክሬቲን ኤቲፒን ሰፖርት ስለሚያደርግ እንደዚህ ካርዲዮ በምታበዙ ሰዓት ክብደት ለማንሳት አቅም ስለሚያንሳችሁ ክሬቲን በዚህ ሰዓት ጉልበት በመስጠት ይረዳችኋል። እንዲሁም ካርዲዮ በመሰሩ ሰዓት አስቀድማችሁ ቡና መጠጣት የልብ ምትን ለመጨመር፣ ተጨማሪ ካሎሪ በርን እንድታደርጉ እንዲሁም ተነሳሽነታችሁን ለመጨመር ይረዳል። ሌሎች አፒታይታችሁን ለመቆጣጠር የሚረዷችሁንም ዘዴዎች መጠቀም ትችላላችሁ። አይሆፕ ይሄን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ በምታደርጉ ሰዓት ሰዎች ይሄ ቪዲዮ እንዲደርሳቸው አልጎሪዝሙ ሰፖርት ያደርገኛል። እንዲሁም ሰብስክራይብ አድርጋችሁ ቻናሌን ሰፖርት ለምታደርጉኝ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ደግሞ ቻናሌን ሰብስክራይብ በማድረግ እንደዚህ ከፊትነስ ጋር የተገናኙ ቪዲዮዎች በየጊዜው እንዲደርሳችሁ ቻናሌን ሰብስክራይብ ማድረግ ትችላላችሁ። እኔ ኦንላይን ኮች እንዳደረጋችሁ የምትፈልጉ የተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ አረብ ሀገር እንዲሁም ክፍለ ሀገር የተለያየ የዓለም ክፍል ያላችሁ እዚህ ታች ላይ ባለው የዋትስአፕ የቴሌግራም እንዲሁም የኢሜል አድራሻ ኦንላይን ኮቺንግ የሚል መልእክት ልካችሁልኝ ፎርም ልኬላችሁ ሬጂስተር ማድረግ ትችላላችሁ። እዚህ ስክሪን ላይ የምታዩቸው በ3 ወር፣ በ6 ወር፣ በ8 ወር የተለያየ የፓኬጅ አማራጭ እኔ ኮች አድርጌያቸው ዋን ኦን ዋን ፎሎ አፕ እያደረኳቸው ትራንስፎርም ያደረጉ ሰልጣኞች ናቸው። ስለዚህ ስልጠናችሁን መከታተል የምትፈልጉ ከሆነ ኦንላይን ኮቺንግ የሚል መልእክት በማስቀመጥ መመዝገብ ትችላላችሁ። በአካል እንዳሰራችሁ ደግሞ የምትፈልጉ ከሆነ ዋን ኦን ዋን ኮቺንግ የሚል መልእክት ማስቀመጥ ትችላላችሁ። ይሄን ቪዲዮ ሹት ያደረግንበት ጂም ሩት ጂም ይባላል። ቤስት ጂም ኢን አዲስ። ሎኬሽናቸውንም ታች ላይ ያስቀምጥላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።